አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የሰዓዳ ዩቲዩብ ተከታታዮች እኛ አልሐምዱሊላህ ዛሬም እንደተለመደው በቤት እቃ መጥቻለሁ። አልባሳትም ይዣለሁ። ዛሬ ሁለት ሰው እቃ ነው፣ ግን መጀመሪያ ማሳያችሁ የመሃል አምባ ነው እና በነገራችን ላይ በየኮሜንቱ አብዛኞቻችሁ አድራሻሽ የት ነው እያላችሁ ነው። እኔ ያለው ደሴ ነው። የሱቄ ቦታ ደግሞ አራዳ ሙጋድ 16 ቁጥር ግራውንድ ላይ ታገኙኛላችሁ። ይሄ እቃ ቤቴ ማለት ነው እና ስልክ ቁጥሬ ደግሞ 09085887 በዚህ ሰዓዳ ብላችሁ በቴሌግራም በዋትስአፕ በኢሞ በፌስቡክ ቁጥሬ ነው አልሆን በዚህ ታገኙኛላችሁ። ቴሌግራም ደግሞ ግሩፕ አለ አይደል? እቃዎችን እየለቀኩ ነው፣ ግን በዚህ ቁጥር አይደለም። በ0914033946 በዚህ እቃዎችን ገብታችሁ ማየት ትችላላችሁ ቴሌግራም ላይ። እስከዛሬ አልፎ አልፎ አብዛኛው እኔ እቃ ስላላሟላሁ ልንገራችሁ፣ አዳምጡኝ። ላይክ አድርጉኝ። መጀመሪያ ግን ላይክ አድርጉኝ። ይሄ የስራ ቪዲዮ ስለሆነ ማለት ነው። አሁን እርግጠኛ ወልም ፕራንክ አድርጌው በመጣ በጣም ብዙ ቪው አለው፣ ብዙ ላይክ አለው እና ስራም ስንሰራ አበረታቱን እሺ። እና ላይክ አድርጉ። እስከዛሬ ስታዙኝ የቤት እቃ ማለት ነው አብዛኛው ከኔ 5 ባነሳ 5 ይሄ በቃ የተወሰነ ከሌሎቹ 15 ነው የምገዛው እየዞርኩ ማለት ነው። ከአንድ ቦታ አይደለም በየቦታው ማለት ነው። የሚገርማችሁ ደግሞ ካሁን በፊት ይሄን እቃ ለብዙ ሰዎች የቀረጽኩላቸው ሳንዳንድ ነው የቀረጽኩላቸው፣ ሳልቀርጽ ሽጬዋለሁ። አሁን ይሄን እቃ ማከፋፈያ የሚባል ነው አመጣለሁ፣ በራስ ዋጋ ነው አምጥቼ የምሰጣቸው ማለት ነው። 3800 አመጣለሁ፣ 3800 5 ሳንቲም ሳሊስ ማለት ነው። እና አሁን ላይ ግን ብዙ እቃዎችን እኔ እያስገባሁ ነው በብዛት ማለት ነው እያስገባሁ ነው። እና እናንተ የሚጠበቅባችሁ ኦርደር ታደርጋላችሁ። የትራንስፖርት ብቻ ነው፣ የጉልበት ምናምን ስንት ነው የምትይኝ እያላችሁ ስለሆነ የለም። እሺ ካሁን በኋላ የለም። አብዛኛዎችን እቃ አሁን ላይ በብዛት አስገብቻለሁ። በቃ የሌለኝ ምንድነው ፍሪጅ፣ ቴሌቪዥን ነው። እሱንም እገዛላችኋለሁ፣ ምክንያቱም ቦታ የታወቀ ነው። እሺ እና ላይክ አድርጉ። የዛሬውን ትዕዛዝ ወሬው እንዳይረዝምባችሁ፣ ምክንያቱም የሁለት ሰው እቃ ስለሆነ ያስኩት። የመጀመሪያው የመሃል አምባውን ላሳያችሁ። የቀረ ሮቶና ሲኒ ወርቃማ ደርዘን አዛኛለች። እሱ ቪዲዮ ላይ የለም። ወርቃማ ሲኒ ነገ ነው የሚገባልኝ። ሮቶ ደግሞ ዛሬ ዞርክ ውስጡ ነጭ ነው፣ ትክክለኛ አይደለምና ነገ እስኪ ዞራለሁ። ደግሞ ችርችር የተረፈ አገኛለሁ ብዬ አስባለሁ። ለዛ ነው ያልገዛሁት። እሺ ከዚህ ልጀምር። የሳር ሶፍራ 1 ሜትር በአንደኛው 2600 ብር። እዚህ ጋር ደግሞ ጠሽት ወፍራሙ ለልብስ ማጠቢያ ሲሆን በነገራችን ላይ ይሄን ነው የምገዛላቸው 800 ብር። እዚህ ጋር 3 ድስቶች 450 ብር 4500 ብር። እዚህ ጋር ይሄ በችርችር ነው ቆንጆ የማይነጫጨው ቱርላቭ የሚለው እንትን ነው። ብርድ ልብስ ነው። አልሙም እሱ 5300 ብር አንዱ። ይሄም እንደዛው 5300 ብር በጣም ቆንጆ ነው። እዚህ ጋር ያስቤዛ እቃ 9 ሀባ ነው 3800። እዚህ ጋር ደግሞ በጣም የሚወዱት የቱርክ ሳህኖች የቱርክ ራኒ የሚለው ማለት ነው። ይሄ ዋጋ 7500 ብር። እዚህ ጋር ቆንጆ የማጤሻ ላይ በነገራችን ላይ ረከቦቱ ጋማች ነው። ከዛ ሲኒው ሲጨመርበት በጣም ነው የሚያምረው 600 ብር። እዚህ ጋር ደግሞ ፊኔክስ አልሙም ይሄ በራሴ ምርጫ ነው ያደረኩላት 2800 ሁለቱ 5600 ነው። በጣም ነው የሚያምሩት። እንደዚህ ተከፋች ናቸው በነገራችን ላይ በጣም ቆንጆ ናቸው። እኔ ለምን እንደው አላውቅም እንደዚህ ያለ ነኮች ያምሩኛል፣ ይስቡኛል፣ በጣም ነው የሚስቡኝ። እዚህ ጋር ደግሞ ጆክ ኮምፕሌት ይሄ 6 ግላስ አለው ይታያል። ወላ ሳይያችሁ 2600 ብር። እዚህ ጋር 250 ብር። እዚህ ጋር ደግሞ 750 ብር። ይሄ ኩባያ አለው ይሄ ማለት ነው። ኩባያ ያለው 4 ኩባያዎች 750 ብር። እዚህ ጋር በሁለት አይነት ነው የሻይ ብርጭቆ 1400 ብር። ወርቃማው ጥበብ በነገራችን ላይ ይሄኛ ስንልከው ሙርታህ ሆነ ነው ይሰበራል አይሰበርም አንልም። ይሄ 3500 ብር። እዚህ ጋር በራዳ አለ 2 ሊትር 1350። እዚህ ጋር የጎላ ጭልፋ 1000 ብር ትልቁ። እዚህ ጋር ለመለስ የጎላውን ካነሳ ወይስ እዚህ ጋር ልጨርስና እዚህ ጋር ደግሞ ባለ 5 ማዕዘን
የውሃ ብርጭቆ ግማሽ 750 ኦኬ። እዚህ ጋር አገረኛ ግን ኢትዮጵያ ይፈል አገረኛ ቢላ 350 2 700 ማለት ነው። እዚህ ጋር ደግሞ የፋንዲሻ ሰሃን 550 2 1100 ብር። እዚህ ጋር የቁርጥ ሰሃን ደንዳና ነው በነገራችን ላይ በጣም ቆንጆ ነው። አለቀ ቶሎ ማለት ነው። ይሄ 1650 ብር። እዚህ ጋር ጭልፋ ትንሽ አለ። ይሄ ትልቁ ነው። የዳይመንድ ሁሉ ጊዜ የሚበላበት 400 ብር። እዚህ ጋር ፌርሜል ነው የከሰል ማያያዣ 650 ብር። እዚህ ጋር 800 ብር ቆንጆ ብረት ምጣድ በነገራችን ጥጊም ነው። እዚህ ጋር ደግሞ የልብስ ማጠቢያ 2400 ብር ታያችኋል። ይሄ ጥሪት ነው በቃ የማያልቅ ከዛም ይፈጣን ማለት ነው። እዚህ ጋር ይመስለኛል እዚህ ያላንሳና አሳያችኋለሁ። እዚህ ጋር እንደምታዩት ይሄ ብረት ምጣድ በጣም ጥቂት ስለሆነ ነው 3300 ብር። በጣም ቆንጆ ነው ግን ቶሎ የሚያልቅ ይመስለኛል። ከሱ በፊት እኛ ቀድመን እናልቃለን። እሺ እዚህ ጋር ሁለት ድስት እንትን አለ 6800 ብር። የእንትን ሲኒጋል ብረት ድስት ሲኒጋል። አዎ እዚህ ጋር ደግሞ የቂቤ መያዣ ነው የምንለው በዛ በመርሳ በወዴሳ አካባቢ እኛ ይሄ የወጥ መያዣ ማለት የወጥ መያዣ 555 ነው። ዋጋ 5800 ብር። 9 ሀባ ነው ላለመፍታት ብዬ ነው። እዚህ ጋር ደግሞ የሙቀት ሐራራ 250 500 ብር። ከዚህ ጋር ደግሞ ቆንጆ ሽርጥ 7500። እዚህ ጋር 700 ብር። እዚህ ጋር ደግሞ 1350 የመስገጃ። እሺ ከዛ ምን ረሳው? እዚህ ጋር 44 ቁጥር ጎላ 16200 ብር 200 ብር። እዚህ ጋር እንትን አሰርቻላታለሁ ቀንዱ ማለት ነው። እዚህ ጋር ፓርቲሽን ደግሞ ባለ 4 ነው 1450 ብር። የቀንዱን አሰርቻለሁ ስላሰ ይሄ ይመስላል። ጥጊል ነው። ይሄም በአንደኛው ነው በነገራችን ላይ ያው እኛ ይጨምራል፣ ዋጋ ይጨምራል። እሺ ጨምሯል ስናመጣው አልቆብን እና እዚህ ጋር ደግሞ ትሪ አለ 45 ሴንቲ 550። እዚህ ጋር ደግሞ 55 ሴንቲ ደግሞ 750 ብር። እዚህ ጋር የሻይ ማንኪያ ደርዘኑ 125 ብር። የምግብ ማንኪያ ደግሞ 400 ብር። እዚህ ጋር ደግሞ የሻይ ሰርቪሶች 2500 ብር ሶስቱ ማለት ነው። ኦኬ ይሄን ይመስላል። የመሃል አምባዋ የረሳሁት ያለ አይመስለኝም። 112375 ብር ነው የፈጀው ማለት ነው። ሮቶና እንዳልኳችሁ የሲኒው ደርዘኑ የለም ወርቃማው 4000 ብሩ ማለት ነው። ኳሊቲው ሲኒ እሱ የለም፣ ነገ ይመጣል ይጨመራል። ቀጣይ ደግሞ እዚህ ጋር አልባሳት ነው በጣም የታዘዝኩት እና ይሄ እኔ ብቻ ያዝኩት የሰዓዳ ጆክ ያልኳችሁ ማለት ነው። ይሄ አብራ ጨምራለች። ያኔ ቃይ ተወሰነ ነው እንትን ያለች ልብስ ነው የገዛችሁ ማለት ትችላላችሁ። ታው በፊት ማሳየቻችኋለሁ። ይቺ ወርቃማ ጆክ ኩባያ 4 ኩባያ ነው ነግሬያችኋለሁ። 4 ኩባያ ጋር በነገራችን ላይ ለእንግዳ መጥቶ ራሱ በቃ ተገርሞባት ነው የሚሄደው። ምክንያቱም አያይም ሌላ ቦታ አያገኛት እና እኔ ብዙ ጊዜ ልብስም ቢሆን እኔ ልብኝ አልፈልግምና በቃ ለየት ያለ ዕቃ በጣም ነው የምወደው። እዛ ላይ ደግሞ ይሄ ፕላስቲክ ሳይሆን ማይካ ነው። እሺ የማይካ ሳህን ነው፣ የማይካ ጆክ ነው፣ አይሰበርም። በቃ በጣም ቆንጆ ነው። እዚህ ጋር ደግሞ የምግብ ፌርሙስ አዛኛለች 6800 ነው። በጣም ቆንጆ ነው። ኳሊ እንትኑ አላል ስታዩ ሸክሉ ራሱ በጣም ነው የሚያምረው። እዚህ ጋር ደግሞ ይሄ ብቻ ነው ብያችኋለሁ። እዚህ ጋር ጥበብ ደርዝ ጥበብ ጠገብ
የጥበብ ሲኒ ጀበናው ጋር የስኳር መያዣው ጋር የሚታያችሁ ይመስለኛል። ጠገሙ ማለት ነው 5800። እዚህ ጋር የጁስ መፍጫ ሳቺ በነጩ ነው። የቡና መፍጫ አለው የማይካና የጊዛዝ አለው ማለት ነው። ዋጋ 6800። እዚህ ጋር ዴሊ ግራስ አለ 2800 ዴሊ ግራስ ጆክ ሁለት ነው ያዘዘችው ያን ዋጋ ማለት ነው። እዚህ ጋር አልባሳት አላት የልጆች አልባሳት ነው እነዚህ 3500 የባህል አልባሳት ማለት ነው። ይሄ ያው እንደዛው 3500 የራሱ መቀነት የልጆቹ መቀነቷ ጠበብ ያለች ናት። የሻርቡ ደግሞ ትልቅ ነው እንደናቶቹ አለው። እዚህ ጋር ደግሞ የአባቶች ሻል በጣም ነው የሚያምረው። ከዚህ ከማመጣ ከሱ ስጭልኝ ብላን ሳይዝ አለው። ይሄ ትልቁ ሳይዝ ነው የአባቶች ሻል ዋጋ 3000 ነው ያለው። ጥጊን ነው በጣም ነው የሚያምረው። እንዴት ብሎ በኔ ቆመና ይሄን ይመስላል አንዱ ማለት ነው። ይሄም አሁን እንደዛው ነው። ልክ እንደ ራሱ ነው። ባልዘረጋው ይሻላል። ይሄ ጉፍታ 2000 ብር ነው። ይሄን ነው የመረጠችው። እዚህ ጋር ሶፍ የራሱ እንትን አለው። እስኪ ሴደልያ እዚህ ጋር ጃኬት ዋጋ 7500 ብር። እዚህ ጋር ሽፎን እስከነሻርቡ 6000 ብር። ይሄን ይመስላል። ሻርቡ ከ2 ሜትር ነው። እዚህ ጋር በጥቁሩ ወርቃማና በቀይ ቡኒ ዋዛለች። ይሄ ዋጋ 10000 ብር። ዋጋ 10000 ብር ማለት ነው። ይሄ ሁለቱም ሁለቱ 20000 ብር። እሺ በነገራችን ላይ ያው እቃ ልብስ ብዙ ነው የገዛ አይታችሁታል። እቃም ጨምራለች ነው ዲስካውንት አድርጌላ ነው አስተያየት ማለት ነው። እዚህ ጋር ጋቢ በጣም ቆንጆ ጋቢ ነው የመረጠችው። ያው አብዛኛው ሰው ምርጫ ነው ይሄ ጋቢ በነገራችን ላይ ዋጋ 5500 ይሄ ጋቢ ማለት ነው። እና ይሄን ይመስላል። በእኔ ስለምታዙኝና ስለምታበረታቱኝ በጣም አመሰግናለሁ። አላህ ይስጥልኝ። በቃ ላይ ከርኩ ዛሬ